ከ12 ዓመቱ ተማሪዋ የወለደችው መምህር። አንዲት መምህርትና የ12 ዓመት ተማሪዋ መኪና ውስጥ ሲባልጉ ተያዙ። ይህ ታሪክ ዓለምን ያስገረመ፣ ሕግን የፈተነና ለ20 ዓመታት መነጋገሪያ የሆነ እውነተኛ ታሪክ ነው። ይህ ግንኙነት በእውነት በፍቅር ላይ የተመሰረተ ነበር ወይስ የስልጣን አለግባብ አጠቃቀም? ዛሬ የሜሪ ኬይ እና የቪሊ ፋውላን ሙሉ ታሪክ ከመጀመሪያው እስከ መጨረሻው እናያለን። ተመልካቾቻችን ሰብስክራይብ በማድረግ በኮሜንት ሐሳባችሁን አጋሩ። የሜሪ ኬይ ማንነት። በ1996 ሜሪ ኬይ ዕድሜዋ 34 የነበረ ሲሆን የአራት ልጆች እናትና የተከበረች መምህርት ነበረች። ቪሊ ፋውላ የ12 ዓመት ተማሪና በሜሪ ኬይ ክፍል ውስጥ በትምህርቱ ጎበዝ ልጅ ነበር። ግንኙነታቸው ከትምህርት ቤት አልፎ በድብቅ መሰል ቦታዎችና መኪኖች ውስጥ በመቀጠሉ መምህርቷን ለከፍ አደጋ አጋልጧታል። የሜሪ ኬይ ባለቤትም ግንኙነታቸውን ስለደረሰበት ለፖሊስ ቢጠቁምም እነሱ ግን አላቆሙም ነበር። በመምህርቷ ላይ የመጀመሪያው ክስ የተመሰረተው በ1997 በሕፃናት መድፈር ክስ ነበር። ታዲያ እንደ መጀመሪያ እስራት የ7 ዓመት እስራትና የፍርድ ቤቱ ጥብቅ ትዕዛዝ ወይም ከቪሊ ጋር እንዳትገናኝ ተደረገች። ከተማሪዋ ጋር በወቅቱ በነበራት ግንኙነት አርግዛ የነበረች መሆኑን ፍርድ ቤት የቅጣት ማቅለያ ሲጠይቃት እንደ ማቅለያ ተጠቅማ ለ7 ዓመት ብትታሰርም ነገር ግን ሜሪ ኬይ ከእስር እንደወጣች በድጋሚ ሕፃኑን የ14 ዓመት ተማሪ አሁንም በድብቅ ማግኘቷን አላቆመችም ነበር። በፍርድ ቤት ትዕዛዝ ወደ እስር ቤት ከተጋዘች በኋላ ሜሪ ኬይ ሁለተኛ ልጃቸውን በእስር ቤት ሆና ወልዳለች። በወቅቱ ታዳጊ የነበረው ቪሊ ብቻውን ልጆቹን ለማሳደግ ብዙ ፈተናዎችን ተጋርጦበት ነበር። በ2004 ከእስር ተፈታች። በ2005 ደግሞ ዓለም እያየ ታላቅ የጋብቻ ስነ ስርዓት አካሄዱ። ለ14 ዓመት የነበራቸው ቆይታ ልጆቻቸውን ማሳደጋቸውና በሚዲያ የነበራቸው ተጽዕኖ እጅግ አስገራሚ ነበር። የህዝቡ አስተያየት ግማሹ እንደ እውነተኛ ፍቅር ሲያየው፣ ግማሹ ደግሞ እንደ ወንጀል ማየቱን የአሜሪካ ሚዲያዎች ዘግበዋል። ከአንድ 10 ዓመታት በኋላ በ2017 ቪሊ የፍች ጥያቄ በማቅረቡ ምክንያት በ2019 በይፋ ሊፋቱ ችለዋል። ሕፃኑ ቪሊ ፍች ሊጠይቅ የፈለገበትን ምክንያት ሚስቱ ሜሪ ካንሰር ታማሚ መሆኗን ተከትሎ ሲሆን ሜሪ ኬይም በ2020 በካንሰር ህይወቱ አልፏል። ለዛሬ የተዘጋጀው መረጃችን ይህን ይመስላል። በቀጣይ እስክንገናኝ ቸር ሰንብቱ።